ግለሰባዊ ባህል ቀይሮ እጅ መንሻን ቀንሶ ወይ ማስቀርቶ ተገልጋይን አክብሮ ስቆ ሰርቪስ መስጠት ቀላል የሚባል ለውጥ የሚጠይቅ አይደለም። ኢትዮጵያ ውስጥ ለረጅም ዘመናት ካሉብን ማነቆች፣ ካሉብን ችግሮች፣ ካሉብን ድካሞች አንዱ በምንሰጣቸው ሰርቪሶች የተገልጋይን እርካታ ማሳደግ ላይ መንግስትም የግል ኩባንያም እያንዳንዱ ዜጋም የባህል ለውጥ ትራንስፎርሜሽን የሚያስፈልገው ኤሪያ ነው። አንድ ሰው ከፍሎ ታክሲ ለመገልገል ወይም ከፍሎ ማኪያቶ ለመጠጣት ወይም ከፍሎ መታወቂያ ለማውጣት በመንግስትም ይሁን በግል የሚሰጠው አገልግሎት በቂ አይደለም። እንደ ባህል ከፍተኛ ለውጥ የሚያስፈልገው ኢንተርቬንሽን የሚያስፈልገው ኤሪያ ሰርቪስ የምንሰጥበት ልክ ነው። ይህንን ለማስተካከል ኢትዮጵያ ውስጥ ላለፉት 10 ዓመታት መንግስታት በተለይ ሲቪል ሰርቪስ ሪፎርም ተገቢውን አገልግሎት መስጠት ግን አልተቻለም።